ለሺህ ዓመታት ያህል አንዲትም ሴት በዚህ ቅዱስ ምድር ላይ እግሯን አላሰረፈችም። በምድር ላይ እንደርሱ ያለ ቦታ የትም የለም። ሴት ከሆኑ የዚህን ቦታ ውስጣዊ ገጽታ ማየት የሚችሉት በዚህ ቪዲዮ አማካኝነት ብቻ ነው። ምክንያቱም እዚህ ራቅ ባለ ልሳነ ምድር ላይ ወንዶች ብቻ ናቸው መኖርም መግባትም የሚፈቀድላቸው። እነርሱም ቢሆኑ ጥቂቶች ናቸው። ይህ አባቶን በመባል የሚታወቅ ትውፊት ሲሆን ከሺህ ዓመታት በላይ ያስቆጠረ ሕጋቸው ነው። ይህ የሆነው የመነኮሳቱን መንፈሳዊ ንጽህና ለመጠበቅ ነው ተብሎ ይታሰባል። አባቶን ሕጉ ከተሻረ ቅዱሱ ተራራ ያበቃለታል፣ እንዳልነበረም ይሆናል። ምክንያቱም ቅዱሱ ተራራ ይረክሳል፣ ወደ አመንዝራነት ወይም ዝሙት ቤትነትም ይለወጣል። ወደ ደብረ አቶስ መግባት ለወንዶችም ቢሆን የተገደበ ነው። ልዩ ቪዛ የሚያስፈልግ ሲሆን በቀን 100 ለሚሆኑ የኦርቶዶክስ እምነት ተከታይ ወንዶች ብቻ ፈቃድ ይሰጣል። ኦርቶዶክስ ካልሆኑ ደግሞ በቀን